እንኳን ደህና መጡ ወደ ስማርትላንድ ኢትዮጵያ። መጣችሁ ወደ ስማርትላንድ ኢትዮጵያ ቻናል። ስሜ ስዩም ታደሰ ይባላል። በከተማ መሬትና የሊዝ ይዞታ ባለሙያ ነኝ። ከ6 ዓመት በላይ የስራ ልምድ አለኝ ከማዘጋጃ ቤት ጋር እና ፕላስ ደግሞ መንገድም ተጓዦች እንደዚሁ ለ2 ዓመት ያህል በኮንስትራክሽን ሱፐርቫይዘር ሆኜ አገልግያለሁ። ሶ ከረንትሊ እየሰራው ያለውበት የመሬት ይዞታ እና የሊዝ ባለሙያ ሆኜ እያገለገልኩ ይገኛለሁ። ሶ የቪዲዮ ዓላማ ማንኛውም ሰው የመሬት ጨረታ ሲወዳደር በአሞላል ችግር ውድቅ እንዳይደረግ በትክክል ቅጽሎ እንዲሞላ ማስቻል ነውና ለዚህ ነው ዛሬ የሊዝ መሬት ጨረታ አሞላልን በትክክል በህጋዊ መንገድ አስረዳቸው እንዴት መሙላት እንዳለባችሁ ማለት ነው። ሶ በቅደም ተከተል እናያቸዋለን። በዋነኝነት 2 አይነት የቅጾች አሉ፣ ማቅረቢያ ቅጾች ማለት ነው። ሶ አንደኛው የዋጋ ማቅረቢያ፣ ሁለተኛው ደግሞ የጨረታ ሀሳብ ማቅረቢያ ናቸው። ሶ እነዚህ ይመሳሰላሉ ግን የተለያዩ ናቸው። ሶ እነዚህን እንዴት መሙላት እንዳለብን በቪዲዮ ላይ በደንብ አሳይቻችኋለሁ። ሶ በዚህ መሰረት አብረን እንሞላለን። ተከታተሉን፣ አዳምጡን። ካለፈባችሁ እንዳያግማችሁ ተከታተሉት። ችግሮች ሳይሉ ቀድማችሁ በትክክል ከሞላችሁ ውድቅ የማትደረጉበትን ስላለ ማለት ነው። በስክሪኒንግ መጀመሪያው ላይ ፖስታ ገና ሳይቀደድ ውድቅ እንዳይደረግ ፖስታው ከተቀደደ መጀመሪያው የሚታየው አሞላሉ ትክክል መሆኑን ማረጋገጥ ስለሆነ በህዝብ ፊት ጨረታ ስለሚከናወን በዚህ ልክ እናንተ በትክክል እንድትሞሉ ነው የቪዲዮ ዓላማ። ወደ አብረን እንሞላበት እንሄዳለን ማለት ነው። ታንኪ ዩ። አቶ አበበ በቀለ በዳሽ ክልል ይላል፣ በደቡብ ኢትዮጵያ። ኦኬ ክልል ዳሽ ዞን ይላል፣ አሪ ዞን። ዳሽ ወረዳ ላይ ሜጸር ወረዳ። ይሄ በእኛ ክልል ውስጥ ወይም እኛ ባለንበት ከተማ አካባቢ ስላለ ሁላችሁም የትም ሀገር ሁኑ በዚህ ልክ ነው ፎርማቱ መሙላት የምትችሉት። ሶ ይሄን ያያችሁ ተከታተሉ። ወረዳ ዳሽ ይላል፣ ወረዳ ደቡብ አሪ ወረዳ እኛ ያለንበት አካባቢ ማለት ነው። ከተማ ዳሽ ይላል። ይሄን ሜጸር ነው የምንለው ምክንያቱም ክፍለ ከተማ በእኛ አካባቢ ስለሌለ የግድ እችኛውን ከተማውን ራሷ ስሟን እናስቀምጣለን። ቀበሌም እንደዚህ እዛው ከተማ ትንሽ ስለሆነች እዛው ሜጸር የሚለውን እናስቀምጣለን። እዚች ጋር ስልክ ቁጥር እናስቀምጣለን 09 ብለን ስልካችን እናስቀምጣለን። ምክንያቱም አስፈላጊ ስለሆነ የቤት ቁጥር ካለን ደግሞ የቤት ቁጥር ከሌለን ችግር የለም እንደዚህ ብለን እናስቀምጣለን። ስልክ ቁጥር ግን አስፈላጊ ነው። የሞባይል ቁጥር የቤት ቁጥር ወይ የሞባይል ቁጥር እሱ ራሱን መድገም ዝጋ ትችላላችሁ። ምክንያቱም መረጃ ስለሆነ የምትገኙበት ነው። ነገ ችግር ሲመጣ ምናምን የሚደውሉበት ይሆናል። የቦታው ልዩ ስም አሁን ጨረታውን የምትወረድበት ቦታ ስም የማዘጋጃ ቤቱ ቦርድ ላይ እዛ እንትን ላይ ይለጠፋል። በዛ መሰረት መሙላት ትችላላችሁ። እዛ ላይ የተሞላችሁን እሷን እዚህ ላይ መጻፍ ትችላላችሁ። ከዛ ያቺ መንደር ልዩ አካባቢ የሚገኝ ቦታ በጨረታ የቦታውን ዝርዝር መግለጫ ቁጥር ላይ የቦታውን ዝርዝር መግለጫ ቁጥር ካለ ዛይም ከጻፈ ጽፋለች፣ ከሌለም እንዲውላችሁ ትተዋላችሁ ማለት ነው። ኦኬ የቦታው ኮድ አለ። የቦታው ኮድ ግዴታ ነው። ምክንያቱም የቦታው ኮድ ማዘጋጃ ቤቱ በታፔላ መሬቷ 400 ካሬ ሜትር ነው ብሎ ያስቀምጣት ቦታ ማለት ነው። ከመንደሯ ከመንና ሁሉ የሚናገረው ይህ ለሷ ለቦታዋ ኮድ የተሰጠው ነው። ስለዚህ ያ ብሎክ ለምሳሌ ብሎክ 1 ፓርሰል 1 ሊሆን ይችላል። ሳምፕል ነው የምነግራችሁ። ስለዚህ እቺን ይዛችሁ እቺ ምስጢር ነች። እናንተ በህዝብ ተሰብስባችሁ ምናምን ማንሶች ወደቹ እናንተ ላስጎበኛችሁ ይችላሉ ቦታውን። እናንተ ግን በምስጢር የምትይዙት እቺኛዋ ኮድ ነች ማለት ነው። እዚህ ላይ በታፔላ የተለጠፈቻለች እሷን መያዝ ነው የምትችሉት። ከዛ በኋላ እዚህ መታችሁ ማዘጋጃ ቤት ላይ መታችሁ የምትሞሉ ፎርማቱ ላይ እቺን ነው በልባችሁ ያያችሁት እሷ ናት። የቦታው አገልግሎት ላይ ይሄን ቦታው ለመኖሪያ ለንግድ ነው የሚለው መርጣችሁ ስለምትወዳደሩ በዛ ልክ
መኖሪያ ከሆነ መኖሪያ ቦታ ብላችሁ ትጽፋላችሁ። ይሄም እዛ ቦርድ ላይ የተጻፈ ነው፣ ምክንያቱም የምትወረዱበት ቦታው ስለሚወስን ማለት ነው። እዚህ የሊዝ መነሻ ዋጋ ቁጥር ይላል። እዚህ ማዘጋጃ ቤቱ የሊዝ መነሻ ዋጋ ያስቀምጣል። ምክንያቱም መነሻ ዋጋ ካላስቀመጠ መወዳደር አትችሉም። ስለዚህ የመነሻ ዋጋ ነው እኛ ባለንበት አንደኛ ደረጃ መኖሪያ 100 ብር ነው። ኦኬ 100 ብር ነው። እዚህ ጋር በሀዝ ትጽፋላችሁ 100 ብላችሁ 100 ብር 100 ብር ብላችሁ ትጽፋላችሁ። የተሰጠ የጨረታ ዋጋ በካሬ ሜትር ይላል። ስለዚህ እዚህ አሁን መንግስት 100 ብር አስቀምጧል። ምክንያቱም መነሻ ዋጋ ማስቀመጥ ስላለብን ማለት። ሁለተኛ እናንተ የምትሰጡት የጨረታ ዋጋ ስንት ነው? ያ ማለት ልትወዳደሩ እስከመጣችሁ ድረስ የምትሰጡትን ዋጋ አሁን ካለው ሁኔታ አሸንፋለሁ ብላችሁ የምታስቡትን ብር መሙላት አለባችሁ ለማሸነፍ እስከሆነ ድረስ ማለት ነው። አበበ በቀለ ግን 250 ብር አስቧል። እንግዲህ እናንተ ከዚህ በላይ ነው በታች ሊሆን ይችላል፣ ግን የፈለገ ነገር ቢሆን ከ100 ማነስ የለበት 100 እና ከዛ በላይ መሆን አለበት። ምክንያቱም የሊዝ መነሻ ዋጋ መጀመሪያ ስለተቀመጠ ማለት ነው። በዚህ መሰረት እዚህ ጋር በፊደል ትጽፋላችሁ 250 ብር ብላችሁ ትጽፋላችሁ። ኦኬ ከዛ እንዲሁም የጨረታ ማስከበሪያ ዋስትና ወይም ሲፒኦ መጠን የቦታው ስፋት በመነሻ ዋጋ ተባዝቶ የሚገኘው ውጤት ከ5% ያላነሰ በቁጥር ዳሽ በሀዝ ይላል። ይሄ መጀመሪያ እናንተ የሞላችሁት አለ። ሁለተኛ ደግሞ ማዘጋጃው ያስቀመጠው ቦታ አለ። እናንተ የምትወዳደሩበት ካሬ ሜትር አለ። እቺ ብሎክ 1 ፓርሰል 1 እቺ ቦታ ስንት ካሬ ሜትር ነች? ለምሳሌ ነው የምላችሁ። እቺ ቦታ ስንት 400 ካሬ ሜትር ነው። 400 ካሬ ሜትሯ ሲባዛ የማዘጋጃ ቤቱ የመነሻ ዋጋ ጨረታ አስቀምጧል 100። ኦኬ ይሄ ስንት መጣ? 40,000 ይመጣል። 40,000 ይሄ 40,000 ሲፒኦ ማሳያ የምትከፍሉት ወይም የጨረታ ማስከበሪያ የምትከፍሉት ከቦታው ሲባዛ በመነሻ ዋጋ ሲባዛ 5% ማነስ የለበትም። ይሄ መመሪያ ነው። 5% ማነስ የለበትም። ለዚህ 40,000 ኦኬ 40,000 ሲባዛ 5% ይሆናል። ይሄ ስንት መጣ? 2,000 ብር 2,000 ብር ይመጣል። ለዚህ 2,000 ብር ፋይናንስ ሄዳችሁ ወይም ማይክሮ ፋይናንስ ካለ ማይክሮ ፋይናንስ ሄዳችሁ አስገብታችሁ የዚህ ካርኒት ይዛላችሁ ማለት ነው። ይሄ የመጀመሪያው ህግ ነው። ጨረታ መወዳደሪያ ማስከበሪያ ካልያዛችሁ ውድቅ የምትወዱበትም ስለሆነ እቺን ማይክሮ ባለበት አካባቢ ማይክሮ ፋይናንስ ሄዳችሁ አስገባላችሁ ካርኒት ይዛላችሁ። አላም ደግሞ ፋይናንስ ባለበት የመንግስት ፋይናንስ ባለበት መንግስት ፋይናንስ አስገብታችሁ ይሄን ብር ካርኒት ይዛላችሁ ይብራችሁ ማለት ነው። በዚህ ልክ እዚህ ጋር 2,000 ብር ብላችሁ ትጽፋላችሁ። ኦኬ እዚህ ጋር ደግሞ በፊደል 2,000 ብር ብላችሁ ትጽፋላችሁ። 2,000 ብር ብላችሁ ትጽፋላችሁ። የዋጋ ማቅረቢያ ቅጻ ሞላን ጨረስን ማለት ነው። ስለዚህ ወደ ሁለተኛው እንሄዳለን። ሁለተኛው ምንድነው የሚለው የጨረታ ሐሳብ ማቅረቢያ ነው። የጨረታ ሐሳብ ማቅረቢያን ይሄ የሚገናኙበት አለ የሚለያዩበትም አለ። በዚህ ልክ እሱም አመላሉ ስለሚለያይ ማለት አብዛኛው ጊዜ ግን እዚህ ጋር የዋጋ ማቅረቢያ ላይ የሞላችሁትና የጨረታ ሐሳብ ማቅረቢያ ላይ የሞላችሁት አንድ አይነት መሆን አለባቸው። ሲተረጎሙ ማለት አንድ አይነት መሆን አለባቸው። በዚህ ልክ ወደ ሁለተኛው እንሄዳለን ማለት እዚህ ጋር የጨረታ ሐሳብ ማቅረቢያ ይላል። እዚህ ጋር ቅድም አበበ በቀለ ብለናል። አቶ አበበ በቀለ ኦኬ። አድራሻ ሜጸር ያላችሁበትን ስልክ ቁጥር እዚህ ጋር ስልክ ቁጥራችሁን 09 ብላችሁ ታስቀምጣላችሁ። በዳሽ ክልል ደቡብ ኢትዮጵያ ዳሽ ዞን ይላል። አሪ ዞን ወረዳ ደቡብ አሪ ኦኬ። ዳሽ ከተማ ላይ ሜጸር ከተማ ዳሽ ክፍለ ከተማ ስለሌለ ያው ሜጸር ነው የሚለው አሁን እንደቀድሙ። ዳሽ ቀበሌ ላይ ይሄም ሜጸር ኦኬ። ልዩ ስሙ ላይ የአካባቢው ጨረታ የምትወረዱ ቦታ ልዩ ስም ካለ ልዩ ስሙን እዚህ ጋር ትጽፋላችሁ። ምንም ችግር የለም። አካባቢ የሚገኘው ቦታ ኮድ ላይ እቺን ኮድ ነች። እዛ ቅድም የዋጋ ማቅረቢያ ላይ የጻፍነው ኮድ እዚህ ላይ ትጻፋለች ማለት እሷ ብሎክ 1 ፓርሰል 1 የቦታው ስፋት በካሬ ሜትር ዳሽ ይላል።
የቦታው ስፋት በካሬ ሜትር እቺ ብሎክ በካሬ ሜትር ስንት ነው እዛች ጋር የተቀመጠችው እሷን ጽፈ 400 ኦኬ ቅድም ሳምፕል 400 ብዬ ነው ያሳያችሁ ለዚህ 400 እዚህና እዛም እንዲጽፉት ነገርም አንድ ይሆን አለበት ብያቸዋለሁ ቅድም ሶ በዛ ልክ 400 ካሬ የቦታው አገልግሎት ላይ ቅድም እዛ መኖሪያ ያላችሁ እዚህ ጋር መኖሪያ ኦኬ የቦታው የሊዝ መነሻ ዋጋ በካሬ ሜትር ይላል ይሄም ቅድም እዛ ጋር ማዘጋጃ ቤቱ በካሬ ሜትር የሊዝ መነሻ ዋጋ ያስቀምጠው አለ እሷን ታስቀምጣላችሁ 100 ብር እዚህ ጋር በፊደል 100 ብር ታስቀምጣችሁ በቦታው የተሰጠ የጨረታ ዋጋ እንግዲህ ይሄ ቅድም እዛ እናንተ ጨረታ ዋጋ ማቅረቢያው ላይ የሞላችሁት ስንት ብር ነው ያ ብርና እዚህ ጋር የሚሞላው አንድ መሆን አለበት ልብ አድርጉ የጨረታ ዋጋ በካሬ ሜትር በቁጥር ስንት ነው 250 ብር ሞልተናል ሶ በአሃዝ እዚህ ጋር 250 ብር እዚህ ጋር 50 ብር 250 ብር በፊደል እንሞላለን ከዛ ምንድነው የቦታው ጠቅላላ ዋጋ በቁጥር እንግዲህ የቦታው ጠቅላላ ዋጋ ይሄ ማለት ምንድነው እናንተ 250 ካሬ ሜትር ብር ሞልታችኋል ሶ ይሄ 250 ካሬ ሜትሩ ሲባዛ ካሬ ሜትር ስንት ነው 400 ሶ እቺኛውን ለማግኘት 400 ካሬ ሜትሩ ሲባዛ 250 ስንት ይመጣል 100,000 ይመጣል ኦኬ 100,000 መጣ የቦታው ጠቅላላ ዋጋ ስንት ነው 100,000 ብር እዚህ ጋር 100,000 ብር ብላችሁ ትጽፋላችሁ ማለት እዚህ ጻፋችሁ ነገር ስተት እንዳይፈጠር ከዛኛ ጋር አንድ መሆን አለበት 100,000 ብር በአሃዝ ፊደል ሲሆን እዚህ ጋር 100,000 ብር ብላችሁ 100,000 ብር 100,000 ብር ማለት 100,000 ብር ብላችሁ ትጽፋላችሁ ለቦታው የቀረበ ቅድመ ክፍያ መጠን በመቶኛ ይላል ሶ ይሄ እንግዲህ ማዘጋጃ ቤቱ መሬቱን ለናንተ ልክ በጨረታ ካቀረበ በኋላ አሸነፋችሁ ቢባል መሬቱን ሶስት ይሄን ብር ቀድሜ ከፍላለሁ የምትሉት ብር የምታስቀምጡት እሱም ግዴታ መሆን አለበት 10% ማለት ይሄ መመሪያ ነው 10% ስለሆነ የቦታው የቀረበ ክፍያ መጠን በመቶኛ ሲቀመጥ ዳሽ ብር ነው ይላል በቁጥር ለዚህ እቺ ቅድም 100,000 ቅድም አምጥናል የዚህች ስንት ፐርሰንት ይሆናል 10% ቅድመ ክፍያ መክፈል ግዴታ አለባችሁ ልክ መሬቱ ስትወስዱ ይሄን ትከፍላላችሁ እቺ ስንት ሆናለች 10,000 ብር ኦኬ የ100,000 10% 10,000 ብር ይሄን 10,000 ብር እዚህ ጋር በቁጥር ትጽፋለች 10,000 ብር እዚህ ጋርም 10,000 ብር ብላችሁ ትጽፋላችሁ ስለዚህ እዚህ ጋር በፊደል ማለት ነው የቦታው የታቀደው የህንጻ ከፍታ ይሄ የቦታው ግራውንድ ሊሆን ይችላል እናንተ ምን አይነት ቤት ነው ያሰባችሁት ስለዚህ የጭቃ ቤቱም ከሆነ የፎቅ ቤትም ከሆነ የምትወራዱበት ቦታ መኖሪያ የንግድ ግዴታዎች አሉ የፕላን ግዴታዎች ስለዚህ እናንተ ጭቃ ቤት ከሆነ ግራውንድ ከሆነ የምትኖሩት G+0 ብላችሁ እኛ አካባቢ አብዛኛው ይሄኛው ግንባታ ስለሚገነባ ማያ ማለት ቆርቆሮ ቤት ሆኖ በጭቃ የተሰራ ቤት ስለሆነ አብዛኛው እኛ አካባቢ ይሄ ስለሚሰራ ማለት ነው በብሎኬቲንግ ተሰራ ነው G+0 ከሆነ G+0 G+1 ከሆነ G+1 ብላችሁ እዚህ ጋር ትጽፋላችሁ የሚሰሩበትን የቤቱ አይነት ማለት ነው ያቀረቡት መሆኑን የጠቅላላ ዋጋ ቀሪ ክፍያ በዳሽ አመት ውስጥ ክፍያ የማጠናቀቅ መሆኑን ይላል እዚህ ጋር መሬቱን በቦታው የታቀደው የህንጻ ከፍታ ይሄን አይብለ ከሞላችሁ በኋላ ያቀረብኩት ምን የጠቅላላ ዋጋ ቀሪ ክፍያ በዳሽ አመት ከፍላል እንግዲህ መንግስት እዚህ ላይ የመኖሪያ ከሆነ 50 አመት ብሎ ያስቀምጣል ለንግድ ከሆነ 40 አመት ብሎ ያስቀምጣል ሶ እናንተ የምትወዳደሩት የጨረታው አይነት የወሰነ የመኖሪያ የንግድ የኢንዱስትሪ የማኑፋክቸሪንግ እንደዚህ ቦታዎች እነዛ የእንትናቸው በሊዝ እንትን ይለያያል ስለሚለያይ የእናንተ መኖሪያ አበበ መኖሪያ ነው ኦኬ መኖሪያ ስለተወዳደረ የመኖሪያ ነው እሱ በ50 አመት ነው የተገደበ ነው ምክንያቱም እቺ 50 አመት በመንግስት ግብር የሚባለው መሬት ከተረከብኩ በኋላ ግብር የሚባለው የምታቆምበት ነው መጨረሻ ግብር የምትዘጋበት ነው ከዛ በኋላ ግብር መክፈል አትችልም ማለት ነው ለዚህ ነው 50 እና ከ50 አመት በታች ሞልታችሁ ትወዳደራላችሁ ለዚህ እሱ 30
5 ዓመት ብሎ አስቀምጧል። አበበ በቀለ ማለት ነው። እሱ በ35 ዓመት ውስጥ መሬቱን ከተረከብኩ ግብሩን ከፍዬ ጨርሳለሁ ብሎ መሬቱን ይረከባል ማለት ነው። እናንተ ከፈለጋችሁ 10 ከፈለጋችሁ 2 ከፈለጋችሁ 3 ከፈለጋችሁ 10 ከፈለጋችሁ 50 ማለት ትችላላችሁ። ምክንያቱም እናንተ ግብሩን ከፍዬ ጨርሳለሁ የምትሉት ዋጋ ስላለው ማለት ነው። ምክንያቱም ቀመር አለ። እሷን ቀመር በሌላ ጊዜ አስረዳችኋለሁ። ምክንያቱም ይሄ የሞላችሁት በቀመር ነው ካልኩሌት የሚደረገው ወይም ሲሌት የሚሰራው ከቀመር ውጪ ስለማይሰራ ሰው እያንዳንዱ ነገር ስፔሻሊ ደግሞ እቺ የቅድመ ክፍያዋ ቀሪ ክፍያ አመት የምትከፍሉትና በዚህ እቺ እንትን የለችም የመጀመሪያዋ እናንተ 250 ሞላችኋት እሷ በጣም ዋጋ አላቸው ማለት ነው። በዚህ ልክ ቀመሩ ስለሚሰራ እናንተ አሞላሉ እዚህ ላይ ነው ያው በትክክል ማለት አለባችሁ። ክፍያው የሚጠረቅም መሆኑን እንዲሁም ግንባታው በዳሽ ወራት ውስጥ ይሄ ፕላነር አለ መሐንዲሱ ቤቱን ዲዛይን ካደረገ በኋላ የግድ መመሪያው ያስቀመጠው ግዴታዎች አሉ። ከ6 ወር እስከ 9 ወር ከ9 ወር እስከ 1 ዓመት ከ1 ዓመት ይሄ የህንጻው አይነት ይወስናል ማለት ነው። መሐንዲሱ ፕሮጀክት አድርጎ ካወጣ በኋላ ዲዛይን ካደረገ በኋላ ጊዜ ሳወጣ ከነዚህ ጊዜ ውስጥ የሚበቃ ፕሮጀክት መሆን አለበት። እኛ G+0 ስለሚሰራ ሚኒማም ከ6 ወር አይበልጥ። ኦኬ 6 ወር ትሞላላችሁ ማለት ነው። መሬቱን ከተረከብኩ ከ6 ወር እስከ 6 ወር ባለ ጊዜ ውስጥ ግንባታውን ጨርሼ አጠናቅቃለሁ ማለት ነው። በዚህ ልክ ትሞላችሁ። ቀመሩ ማወዳደሪያ ቀመር አለ። ቀመሯ 80%